እኔ በጣም የምወዳትን የአንዲት ቅድስት እናት ታሪክ ላንሳል። ያንተና የእሷ ታሪክ ስለሚገናኝ ማለት ነው። ማርያም የማርያም ግብፅ ታሪክ ሳይሆን ፍቅር የያዛት መነኩሴ የምትባል አንዲት ሴት አለች። በግብፅ ቤተክርስቲያን በጣም የምትታወቅ ተጋድሏ በጣም ብዙ የሚነገርላት ፍቅር የያዛት መነኩሴ የምትባል አንዲት ቅድስት እናት አለች። እና ይህች ቅድስት እናት በጣም የሚገርም በአንድ የገዳም የጓሮ በር ቁልፍ ያዥ ሆና ነበር የምታገለግለው። የጓሮ በር ቁልፍ ያዥ ሆና ገዳሙ የሚተዳደረው በአትክልት ነው። በአትክልት ነው። አትክልት ይሸጣል። አትክልቶች የሚገዙ ደግሞ ሰዎች ከካርቱም ይመጣሉ፣ ከግብፅ ዋና ከተማ። ከዛ ከገዳሙ ከጓሮ በር ገብተው አትክልት ገዝተው ይመለሳሉ። እና ይች መነኩሴት በጣም ብዙ ጊዜ ካገለገለች በኋላ በጣም የሚገርም ውብ የሆነ ሰው ትመለከትና በስጋ ፍትወት ትወርቃለች። ከእሱ ጋር ተያይዛ ከገዳም ለመጥፋት ታስባለች። እና ቁልፉን ማን እንደሚቀበላት ነበር ታስብ የነበረው። እንግዲህ በቤተ ክርስቲያን በገዳም ውስጥ ረዥም ዓመት ያገለገለች ቅድስት እናት ነች። እና ቁልፉን ያዘችና ወደ ድንግል ማርያም ጋር ተጠግታ እናቴ ሆይ እኔ ከዚህ በላይ አልችልም፣ ከብዶኛል። ስለዚህ በቃ ይህንን ቁልፍ አንቺ ተረከቢ ብላ ቁልፉን ከመቤታችን ከቅድስት ድንግል ማርያም ምስል ስራ አስቀምጣ ከዛ ሰው ጋር ተያይዛ ትጠፋለች። ጊዜያቶች ነጎዱ። ያ ሰው ለግል ጥቅሙ ነበር የሚፈልጋት። ከሷ የሚፈልገውን ነገር ከተጠቀመ በኋላ ከቤቱ አስወጣት። ሁለንተኗ ተበላሽ። አንተን ዛሬ ከብዙ ዓመታት በፊት የሚያውቁ ሰዎች የአንተ ጸጉር እንደዚህ ሆኖ አይደለም የሚያውቁ፣ የአንተ ማንነት እንደዚህ ሆኖ አይደለም የሚያውቁ፣ አንድሽ እንደዚህ ሆኖ አልነበረም የሚያውቁት። የሆነ የተቀየረ ነገር አለ አንተ ራስህ ያልፈለግከው። አየህ። እና ያቺ ፍቅር የያዛትን መነኩሴ ሁለንተኗ ተቀየረ። ሰው በቀረጸው ፕሮጀክት ፊቷ ሁሉ ተበላሽ እና ከተማ ለከተማ መመላለስ ጀመረች። በጣም የሚገርም ክርስቶስ ለሁላችንም ያስቀመጠልን የሆነ ተርኒንግ ፖይንት አለ እንድንመለስ ወደሱ ማለት ነው። እና በከተማ ስትመላለስ ወደ ገዳሙ እየሄዱ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል እንደው አንዱን ሹፌር ትመለከትና ወደ እሱ ቀርብ ብላ አንድ ነገር ትጠይቋለች። እንደው አሁንም ከዛ ገዳም አትክልት ትገዛለህ ወይ ብላ ትጠይቋለች። አዎ አሁንም ከዛ ገዳም አትክልት ትገዛለህ ብሎ ይመልስላታል። እና ለመሆኑ የዛን የገዳም የጓሮውን በር ቁልፍ ማን ያዘ? በዛች ሴት መነኩሴ ፋንታ ማን ተቀየረ ብላ ትጠይቋለች። የእሷን ማንነት ሊያውቅ አልቻለም፣ እሱ ሁለንተኗ ስለተቀየረ። እና እንዲህ ብላ ስትጠይቀው ሾፌሩ ግራ በመጋባት አይ ማንም አልተቀየረም፣ አሁንም ድረስ እዛ ገዳም ላይ የገዳሙን የጓሮ በር የምትከፍተውም የምትዘጋውም